ሶሻል ሚዲያ ላይ ከምትጠየቃቸው ጥያቄዎች መካከል አንደኛው ፒሲ ሪከመንድ አድርገን ለቪዲዮ ኤዲቲንግ የሚሆን ለግራፊክስ ዲዛይን እንዲሁም ለተለያዩ ታስኮች የሚሆኑ ኮምፒውተሮችን ሪከመንድ አድርገን ስትሉን ነበር። በዚህ ቪዲዮ እንግዲህ ባለፈው ዓመት ማክ ሚኒ M4 እንደገዛሁኝ አሳይቻችሁ ነበረ። ከአንድ ዓመት በኋላ ያገኘሁትን ኤክስፒሪየንስ ጄኒዩንሊ ከእናንተ ጋር ሼር ማድረጋችሁ ይሆናል። ሞስት ፕሮባብሊ ኮምፒውተር ለመግዛት ኢንቨስት ማድረግ የምትፈልጉ ከሆነ በዚህ ቪዲዮ መጨረሻ ላይ ይህንን ማክ ሚኒ ብትገዙት እንደ ኢንቨስትመንት ቆጥሩታላችሁ። እንዲሁም ደግሞ ሞር ያሉትን ፕሮስ ኤንድ ኮንስ በዚህ ቪዲዮ ኢላቦሬት አድርጌ የማሳያችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁና ለማታውቁኝ ናትናኤል አቢ ይባላለሁ። ላለፉት 3-4 ዓመታት ሾርት ፎርም ኮንተንቶች ላይ እንደ ቴክ እና ኤጁኬሽናል ኮንተንቶችን እንዲሁም ደግሞ የቪዲዮ ኤዲቲንግ እና ኮንተንት ክሪኤሽን ቪዲዮችን ስለቅ ቆይቻለሁ ማለት ነው። ታዲያ በዚህ ቻናል እንደነዚህ አይነት ቫልዩብል እና ጠቃሚ ቪዲዮዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ቪዲዮን መጀመር እንችላለን። አፕል ካወጣቸው the best products ከሚባሉት ውስጥ አንደኛው ኢኩዊፕመንት የሆነው ይህ ማክ ሚኒ M4 ኮምፒውተር ነው። ይህም ሪሊዝ የተደረገው የዛሬ ዓመት ሲሆን ስለዚህ ማክ ሚኒ ደግሞ ሙሉ ለሙሉ የነበረኝን ቆይታ ደግሞ ከዚህ በፊት ቪዲዮ ስለሰራሁላችሁ ገብታችሁ ቼክ ማድረግ ትችላላችሁ። ይህ ቪዲዮ ታዲያ ዴዲኬትድ የሚሆነው አንድ ዓመት ሙሉ ስጠቀምበት ያየሁትን ፕሮስ ኤንድ ኮንሶችን የምነግራችሁ ይሆናል ማለት ነው። ሞር ኦፍ ዩዘር ኤክስፒሪየንስ ብላችሁ መውሰድ ትችላላችሁ። በመጀመሪያ ደረጃ ይህንን ኮምፒውተር ስናየው በጣም ፌር በሚባል ዋጋ የገዛሁት ሲሆን የዛሬ ዓመት $850 አካባቢ ነው ይህንን ማክ ሚኒ ፐርቼዝ ያደረኩት። አሁን ላይ ኦፊሻል ዌብሳይታቸው ላይ በመግባት ቼክ ማድረግ ትችላላችሁ። በጀት በሚባል ገንዘብ አሪፍ ፐርፎርማንስ ሊሰጠኝ ይችላል። ፐርፎርማንሱ ፍሮም ዴይ ዋን ከገዛሁት ጀምሮ እስካሁን ድረስ ምንም ኢንታክት ያልሆነና ምንም አይነት የፐርፎርማንስ ዲግሬድ አላጋጠመኝም። ስቲል ሶሊድ የሆነ ፐርፎርማንስ ነው የሚሰጠኝ። የተለያዩ አይነት መልቲታስኮችን ራን አረግበታለሁ። ሄቪ ዲዩቲ የሆኑ ሶፍትዌሮችን ራን አረጋለሁ። እንዲሁም ደግሞ 4K ድረስ ቪዲዮዎችን ኤዲት ማድረግ ያስችለኛል ያለምንም ስትረስ ማለት ነው። እነዚህ ሶፍትዌሮችን እና መልቲታስክ በማድረግበት ጊዜ ሶፍትዌር አንድ ቀን ክራሽ አድርጎብኝ አያውቅም። አይነት ደግሞ የሌቴንሲ ወይም ደግሞ ላግ አጋጥሞኝ አያውቅም ማለት ነው። ስለዚህ የመጀመሪያው ሮክ ሶሊድ ፖይንት እና እንኳንም ገዛሁበት ያስባለኝ ነገር ቢኖር ፕራይሱ ከፐርፎርማንሱ ጋር ሞር አንደርሬትድ የሆነ ፐርፎርማንስ አለው ማለት ነው። ሁለተኛው ፖይንት ደግሞ throughout this year በምትጠቀምበት ጊዜ አንድ የፋን ኖይዝ አጋጥሞኝ አያውቅም። ሞር የአፕል ፕሮዳክቶችን የምትጠቀሙ ሰዎች ይህንን ነገር ታውቁታላችሁ። ስፔሻሊ ኮምፒውተራቸው ላይ ወይም ላፕቶፓቸው ላይ ምንም አይነት ፋን ኖይዝ የለም። ኳይት የሆነና አንዲስተርቢንግ የሆነ የፋን ሰርኩሌሽን እና ኦልሞስት ኖይዝለስ የሚባል የኩሊንግ ሲስተም ነው ያለው ማለት ነው በውስጡ። እቺን የምታክል ዲቫይስ ግን ሞር ራሷን እንዴት ነው ኩል የምታደርገው እንዲሁም ደግሞ የኩሊንግ ሲስተሙ እንዴት ነው የሚለው ነገር ሞር ፋሲኔት የሚያደርግ ነገር ነው። ግን አፕል እስካሁን ከሰራቸው ዲቫይሶች ውስጥ ማክ ሚኒዎች ሞር የሚገርም ኩሊንግ ፋን ሲስተም አላቸው። በአንጻራዊነት ይህንን ማክ ሚኒ ከዊንዶውስ አንጻር ስናየው እኔም ጌሚንግ ፒሲ ስላለኝ ያንን ጌሚንግ ፒሲ ራን በማድረግበትና ሄቪ የሆኑ ሶፍትዌሮችን እና ሬንደር በምሰጥበት ጊዜ ያ ጌሚንግ ላፕቶፔ በጣም የፋን ኖይዝ እና ፒሲውን ኩል ዳውን ለማድረግ የሚያወጣው ኖይዝ አለ። ያ ደግሞ ትንሽ ዲስተርቢንግ ነው ከማክ ሚኒው አንጻር ስታዩት ማለት ነው። ሶስተኛው ፖይንት ደግሞ እቺ ማክ ሚኒ ዴስክቶፕ ኮምፒውተር የተለያዩ አይነት እስከ 3 መልቲፕል ሞኒተሮችን ሰፖርት ማድረግ ይችላል። ይህም ደግሞ በአንድ HDMI አውትፑት 3 ሞኒተሮችን ኮኔክት አድርጋችሁ እንድትጠቀሙ ማድረግ ያስችላችኋል። ከዛም ባሻገር ከአንድ በላይ ሞኒተሮች የምትጠቀሙ ከሆነ የእናንተን ዩዘር ኤክስፒሪየንስ ኢናንስ አድርጎ ያሳያችኋል ማለት ነው። ታዲያ እቺ ማክ ሚኒ M4 በአንድ ሞኒተር ብቻ ሊሚትድ አይደለችም። እስከ 3 ሞኒተር ድረስ በሴም ሪፍሬሸርስ ያስጠቅማችኋል ማለት ነው። ታዲያ እናንተም አዲስ ፒሲ ለመግዛት ወር ደግሞ ኢንቨስት ለማድረግ ሐሳብ ላይ ከሆናችሁ ይህንን ማክ ሚኒ ኮንሲደር ብታረጉት ሞር ሃይሊ ሪኮመንድ አደርጋችኋለሁ። ምክንያቱም ከቤት ሆናችሁ የምትሰሩ ከሆነ እንዲሁም ደግሞ በትንሽ ብር ቢስት የሆነ ፐርፎርማንስ ማግኘት የምትፈልጉ ከሆነ the best choice ማክ ሚኒ M4 ማድረግ ትችላላችሁ። ሌላው ከነዚህ ፖይንቶች ባሻገር ቡት በምታደርጉበት ጊዜ ወዲያውኑ ይከፍትላችኋል። የተለያዩ አይነት የምትፈልጉትንም ሶፍትዌሮችን ኢንስታል አድርጋችሁ መጠቀም ትችላላችሁ። ወደ ማክ OS ሲስተም አብዛኞቻችሁ ሽፍት የማታደርጉበት መንገድ አንደኛው ሶፍትዌር ሊሚቴሽን ይኖራል ብላችሁ ስለምታስቡ ነው። አንፎርቹኔትሊ እኔም በገዛሁት ጊዜ እነዚህ ነገሮች ያጋጥሙኛል ብዬ ሰግቼ ነበረ። ግን ሆኖም ሳለ እነዛ ነገሮች አላጋጠሙኝም። የምፈልጋቸውን ሶፍትዌሮች ጭኜበታለሁ። የምፈልጋቸውንም ነገሮች ራን አደርግበታለሁ ኤክሰፕት ጌሚንግ ማለት ነው። እስካሁን ፕሮሱን አይተናል። አሁን ደግሞ ወደ ኮንሱ እንግባ። የመጀመሪያው ትልቁ ሊሚቴሽን እንደ ዊንዶውስ ኮምፒውተሮች ራማቸውን ወይም ደግሞ ኢንተርናል SSDያቸውን አፕግሬድ ማድረግ አትችሉም። ታዲያ ከመግዛታችሁ በፊት ራምም ሆነ SSD በደንብ ቼክ አድርጋችሁ መግዛት አለባችሁ። እኔ የገዛሁት 16GB ራም በ512GB ኢንተርናል SSD ነው የገዛሁት ማለት ነው። ያኔ በገዛሁበት ጊዜ የነበረው የSSD ኦፕሽን ከ256GB ጀምሮ እስከ 1 ቴራባይት ድረስ ነበረ። አሁን ግን አፕል በ256GB ኢንተርናል ስቶሬጅ የሚመጡትን ማክ ሚኒዎችን ዲስኮንቲኒው አድርጓቸዋል። የአፕል ማክ ሚኒ M4 ቤዙ የሚጀምረው ከ512GB ኢንተርናል SSD ይጀምራል ማለት ነው። ታዲያ ይህም ሜጀር ሊሚቴሽን ያደርገዋል ማለት ነው። ሁለተኛው ሊሚቴሽን ደግሞ ሴንስ ዴስክቶፕ እስከሆነ ድረስ ምንም ያክል ኮምፓቲብል ቢሆን ማለትም ዴስካችሁ ላይ ቦታ ባይዝም እንዲሁም ደግሞ ሃይ ፐርፎርማንስን ዴሊቨር ቢያደርግላችሁ ዴስክቶፕ እንደመሆኑ መጠን ኤቭሪ ታይም መብራት በሄደ ቁጥር ኮምፕሊትሊ ያንን ማክ ሚኒ አክሰስ ማድረግ
አትችሉም ማለት ነው። እንደ ዴስክቶፕ ግን የትም ቦታ ይዛችሁት መሄድ ትችላላችሁ። ሰደሊ ማሰብ ያለባችሁ ይዛችሁት በምትሄዱበት ጊዜ ሞኒተር፣ ኪቦርድ እና ማውዝም አብራችሁ መሸከም እንዳለባችሁ እሱንም ኮንሲደር ማድረግ አለባችሁ። ሴንስ እነዛን ነገሮች እንደማትሸከማችሁ ስለምታውቁ አንድ ቦታ ወይም ፊክስድ የሆነ ቦታ ላይ ነው ልትሰሩበት የምትችሉት ማለት ነው። ይህ ሁለተኛው ሊሚቴሽን ያደርገዋል ማለት ነው። ሶስተኛው ፖይንት ደግሞ እንደኔ ረጅም ዓመት የዊንዶውስ ኤክስፒሪየንስ ከነበራችሁ ወይም ደግሞ የዊንዶውስ ተጠቃሚ ከነበራችሁ ወደ ማክኦኤስ ሙቭ ማድረግ የሚከብዳችሁ ከሆነ ስፔሻሊ ደግሞ ጌመሮች ከሆናችሁ እና የጌሚንግ ኤክስፒሪየንስ ካላችሁ ሞር ኢንቨስት የምታደርጉበት ነገር ላይ ከጌሚንግ ጋር የተነካካ ከሆነ ይህ ኮምፒውተር የጌሚንግ ኤክስፒሪየንስ ስለማይሰጣችሁና ጌሚንግ ላይ ሊሚትድ ስለሆነ ኢንቨስት ባታደርጉና ይህንን ኮምፒውተር ለጌሚንግ ፐርፐስ ባትገዙት ሬኮመንድ አደርጋችኋለሁ። ታዲያ እነዚህ ሊሚቴሽን ብለን የምናስቀምጣቸው ኦር ደግሞ እኔ ያየኋቸውና ያጋጠሙኝ ሊሚቴሽኖችን እነዚህን ይመስላሉ ማለት ነው። ግን ዴፊኔትሊ ይህንን ማክ ሚኒ ከ10 ስንት ሬት ታደርገዋለህ ብላችሁ ከጠየቃችሁኝ 8 ሰጠዋለሁ። ባለኝ አንድ ዓመት ዩዘር ኤክስፒሪየንስ እነዚህ ነገሮችን ማየት ችያለሁ። እስቲ ደግሞ ወደፊት እንዴት አድርጎ ፐርፎርማንሱ እንደሚቀጥልና ምን አይነት ኢሹዎች እንደሚያጋጥሙኝ አብረን የምናይ ይሆናል ማለት ነው። ግን ኢን ጀነራል ለስራ ፐርፐዝ የምትገዙት ከሆነ ግን ዴፊኒትሊ ገንዘባችሁን አውጥታችሁ ይህንን ኮምፒውተር ብትገዙት ሬኮመንድ አደርጋችኋለሁ። ከሞላ ጎደል ቤስት ዲል ከቤስት ፕራይስ ጋር ያመጣልን ኮምፒውተር ነው። ከዛም ባሻገር ደግሞ አንዴ ማክኦኤስ ሲስተምን መጠቀም ከጀመራችሁ ወደ ዊንዶውስ መመለስ ይከብዳችኋል። ዴፊኒትሊ ይሄ ነገር አስቸግሮኛል። የማክኦኤስ ተጠቃሚዎች ደግሞ ይህንን ነገር በደንብ ታውቁታላችሁ። ሞር ኮምፓቲብል ነው። እንዲሁም ደግሞ የተለያዩ የአፕል ፕሮዳክቶች ካላችሁ ከነሱ ጋር በደንብ ሲንክ አድርጎ ማስጠቀም የሚያስችላችሁ ቤስት ኮምፒውተር ነው ማለት ነው። እኔ ኦቨርኦል በጣም ተመችቶኛል። ዩዘር ኤክስፒሪየንሱም ፐርፎርማንሱም ሁሉም ነገር ማለት ይቻላል ይህ ነው የምለው ነገር በፍጹም አላየሁበትም እዚህ ኮምፒውተር ላይ። የዚህ የማክ ሚኒ M4 ጄኒውን ሪቪው ይህንን ይመስል ነበር። በቀጣይ ደግሞ ለቪዲዮ ኤዲተሮች፣ ግራፊክስ ዲዛይነሮች እንዲሁም ኮንተንት ክሪኤተሮች ልትገዟቸው የምትችሏቸውን ኮምፒውተሮች ሪቪው የምናደርግ ይሆናል። ምን አይነት ኮምፒውተር ብትገዙ ምናምን የሚሉትን ነገሮች ኢላቦሬት አድርገን በቀጣይ ቪዲዮ መሰራላችሁ ይሆናል። በዛ ቪዲዮ እስክንገናኝ ድረስ ይመቻችሁ።